የግጥሜ ርዕስ እውቀትን እንማር ይላል። ብስሚላህ ብዬ ልጀምር ምክር፣ እስኪ እንመካከር የዲኑን ነገር ነው ዲን የሚገነባው በመመካከር ብለው ተናግረዋል አሕመድ አልሙኽታር። ወንድም እህቶቼ ልባችሁን ስጡኝ፣ ንያችሁን ለአላህ አርጋችሁ አዳምጡኝ። ወንድም እህቶቼ በሉ ነቃ በሉ እውቀትን ፍለጋ፣ እውቀትን እንከስብ ተውሂድን እንማር በመሸም በነጋ። ዘመናችን ሆኗል እጅጉን ብልሹ በጣም የሚያሰጋ፣ መለየት እስኪያቅት የትኛው ነው ጣፋጭ የትኛው መርጋጋ። እና በዚህ ዘመን ወንድሜ ነቃ በል እንሆን ጠንቃቃ፣ አለዛ ያስታል ደረቅ ነው የሚመስለው የጨለማው ጭቃ። እስኪ ኢልም እንቅራ እንደነፈራ እንደነዘጃጂ፣ እንደነ ሲቦይ ቅጠል እየበሉ ለኛ ያደረሱት የሐቁን መንሐጂ። እንደነ ቡኻሪ ሰነዱን አጥንተን ሐዲስን እንዝራ፣ እንደ ጦበራኒ ተዕዊልን ለይተን አላህን እናጥራ። ለአላህ እንዳንሰጥ አቅጣጫና ስፍራ፣ ኻሊቁ ጌታችን ከጎደሎ ሁላ ነውና የጠራ። እንደነ ኢብኑ ሒባን ሐቂቃ መጃዙን ለይተን እናጥራ፣ እንደ ኸለፎቹ ፈናፈና ድቀን ተፍሲሩን እንቅራ። ዛሬ የቸገረን የያዘን መከራ ኡስታዜ ይባላል ሹጃአ ሳይቀራ። ሸሆቹ ይሉታል የሄዱት በግራ፣ አሪፍ ይሳደባል መሻይኽ አይፈራ። ሐራምና ከራህ ለይቶ ሳይቀራ፣ ዋጅብና ሱናን ለይቶ ሳይሰራ። አሸዋ ላይ መስጀድ ለግንባር ጠቆራ፣ መንገዳቸው ዞላም የጥመት ጎተራ። ዟሂር ይመስላሉ አላህን የሚፈራ፣ ግና ቆም ብሎ በደንብ ላያቸው ከእስልምና የለም አንዱ እንኳን ባህሪያቸው። ውሸታም ከሃዲ አይሁዳዎች ናቸው፣ ሱፊ ላይ ቀርተው ያቀሯቸውን ሼህ የሚያከፍሩ ናቸው። እና ወንድሞቼ ኢልምን እየመረጥን ካሪፎች እንቅሰም፣ ቁምጣ ለባሽ ላይ ጎንበስ ብለን ሂደን ጥመትን አንልቀም። ምክር ላካፍላችሁ ከአካቢሮቹ የያዝኩት ሲመጣ፣ ከወደዩ ፍሬ ከሙሐመድ አሚን ከኢልሙ ባለጣ። ጠለል አድርገናሉ ውሃን ስንጠጣ፣ አለዛን ሞታለን አንድ ላይ ጠጥተን ሐልቀትና ፌንጣ። እና ወንድሞቼ ኢልምን ስትቀሩ ከሱፊዮች መንደር ፍሬውን ጠርጥሩ። ሱፊ ምሎ ማለት ቋንቋ ለቀራ ሰው ልባቸው ሶፋ ነው ኸደር ያልወረሰው። ከአላህ ነው እንጂ ማይፈልጉ ከሰው፣ ለአላህ የሚሰሩ ከታዘዙት በላይ ኢባዳን ጨምረው። ሱናን የሚይዙ እንደ ዋጅብ አድርገው፣ ምግብ የማይበሉ እንደ ሰው አጣፍጠው። ኢልማቸው ጋያቶ ኩራት የሌላቸው ከእንዲህ ያሉት ሰዎች እውቀትን መያዝ ለአኺራ እንደሆነ እንደገፍበት ጠንከር ያለ ምርኩዝ። ስሙኝ ወንድሞቼ ከአሪፎች እኛ ቅርአት ቀልቀራን ጦሪቀተ ሸይጣን ሐቅ ነው የሚመስለን። እና ነው የምላችሁ እንደዚህ ሆኖ ነው የመጣው ችግሩ። የኢባዳን ትርጉም በደንብ አስረግጠው ካሪፎች ሳይቀሩ፣ መሻይኽ የላቸው የአረብያ ኪታብ እንደሰው አይቀሩ። ክብርና ኢባዳን ለይተው ሳይቀሩ፣ ሰው ለማክበር ብለን ጎንበስ ያል እንደሆን ሽርክ ነው እያሉ ይዘዋል ያከብሩን። እና ወንድሞቼ በርትተን እንቅራ እውነትን ለማየት በቁርአን በሐዲስ ሰነድ ለመመልከት። እንደዚህ አድርገው ነው መሻይኾቻችን ተውሂድን ያመጡት ዑለማዎቻችን። ሐዲስን ሲቀሩ ሰነዱን አጣርተው፣ ሐቂቃ መጃዙን በደንብ ተረድተው፣ ሰበበን ኑዙሉን መርምረው ለይተው፣ የሰለፍ የኸለፍ ቀውልን ተመልክተው ሐቁን አደረሱን ጌታቸውን ፈርተው። ቁርአን ሐዲሱን በሰነድ አስታርቀው፣ መሻይኽ ላይ ቅርአት አድቀው፣ ኢልምን ከአመል ጋር ባንድ ላይ ጠብቀው፣ ሀያ አደብ ሳይቀር ባንድ ላይ ሰንቀው፣ ሼኽ ላለማስከፋት በጣም ተጠንቅቀው። ይህ ነው እስልምና እኛ የምናውቀው። እንዲህ ሆኖ ነበር በዳና በከረም አስራር የፈለቀው፣ በአና በጫሊ ኢልሙ የነጠረው ዓለም እስኪያደንቀው። ያሚን የተራራ የሐረሩ ጀግና ለዓለም የታወቀው፣ ሱፊ ሆኖ ነበር ሐበሻም በሙሉ ለዓለም ያሳወቀው። ግን ዛሬ መጣና አጭር ቁምጣ ለባሽ የአይሁድ ቅጥረኛ ውሸታም ማግበስባሽ። እኔን የገረመኝ ከማን ነው የቀረው ትላንት ላመጡ ሱፊ የሚያከፍረው? አላየንም እንዴ ከሱፊ ሐሪማ ተባረው ሲወጡ፣ ሼኽ ስለሌላቸው ካከፈሩት ሰው ላይ ሊማሩ ሲመጡ። አሁን ያቸገረን ወጣቱ ነውና ነቃ ብለን እንቁም በሸሆቹ ሱና። ቁርአን ሲቀሩ ጥመት ይይዙና ከሱፊ ሐሪማ ሰርገው ይገቡና፣ አረብኛ ቋንቋ ትንሽ ይለምዱና ሼኾች ይንቃሉ ምንድነው ይሉና፣ የአማርኛ ኪታብ እያነባበቡ ከቁምጣ ለባሽ ጋር ያው ተሰበሰቡ። ከዛማ በኋላ መሻይኽ ረሱ በኡስሉል ነጃሳ ያው ተነጃጀሱ። ከዛማ በኋላ ተደባልቆባቸው ሐቅና ባጢሉ ለአላህ የማይሆን ባህሪን ይሰጣሉ። አንዳቸው ከአንዳቸው እዛው ይጣላሉ። ስልጣን ለመቀማት አንድ ነን ይላሉ። ከፊሎቹ ከዛው አላህን አርሽ ላይ ቁጭ ብሏል ሲሉ፣ ከፊሎቹ ደግሞ አይ አልተቀመጠም ተንሳፏል ይላሉ። ደግሞ በእዱ ይላል እግሩ ኩርሲይ ላይ፣ ሌላው ደግሞ አካሉ ነው ከአርሽ በላይ። ከፊሎቹ አሉ ሌሊት ላይ ይወርዳል ወደ ቅርቧ ሰማይ። ይህ ሁሉ ክፍር ነው ያ ማዕሸረል አህባብ ዘወር ብሎ ቢታይ።
አንዱ አንድኛውን መክፈሩን ተናግሮ የሱን ቀውል ይዛል ተመልሶ ዞሮ። ረሄም ብቻ አይደል አላህን እጃለው እግርም አለው ይላል። እግሩን ጀሃነም ላይ ያስገባል ይሉሃል። በፊት ተቀድሞ ኻሊቁ ጌታችን ነግሮን በቁርአን ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅማኢን እሳት ትሞላለች በሰውና በጅን። አላህ እንዲህ ብሎ ነግሮን በቁርአን ላይ መጥቶ በእግሩ ነው የምትሞላው ብሎ ይናገራል ሙሸቢሃ መጥቶ። ከዛም ስንለው ሻፊዒ እንዳሉት ሙጀሲም ካፊር ነው ብለው ነው ያወሩት። አምናለሁኝ ይላል። ጉዱን ተመልከቱት። እጅ እግር አለው ብሎ ተናግሮ በቃሉ ጅስም አላልኩም ይላል። ስሙና ጉድ በሉ። የሚያወሩት ወሬ እንኳን የማይገባቸው ጥሜቱን በልተው ነው ግራ የገባቸው። ወንድም እህቶቼ እንዳትፈርዱባቸው፣ ሐቅን እንዳይሰሙ ተደፍኗል ጆሯቸው። ተእዊል ያረጉ ሐራም መሰላቸው፣ ከሼኽ ዘንድ አይቀሩ ካፊር ነው አሏቸው። እናም ያ ማዕሸረል ኢስላም እውቀትን እናድቅ፣ ለእውቀት ብለን ዝቅ በእውቀት እንድመቅ። የዛኔ ያብባል ነቢይ የተከሉት የእስልምና ሰንደቅ አለይሂ ሰላቱ ወሰላም። ወንድም እህቶቼ እወዳችኋለሁ፣ ውደዱኝ። ሁሌ በዱዓችሁ አደራ እንዳትረሱኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አልሐምዱሊላሂ ዐለ ተማም። ሰለዋቱ ረቢ ዐለ ነቢይ ወዐላ አሊሂ ወሰሕቢሂል ኪራም።